ነገር ዮሬማ ሰማሽው የተባለውን አብረሽና ሩታ ሊጋቡ ነው ዮሬማ ያዝልኝ ቀጠሮ ቦታ ምረጥና ወይ ሀረር ወይ ሸገር አጫውተኝ ቶሎና ያዝልኝ ቀጠሮ ቦታ ምረጥና። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማን ነው ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ፏሽ ብርቅ ብለን ፋሚሊዎቻችን እንደዚህ አምሮብን ዱባይን መስለን ሁላችንም መነጽር አድርገናል። ለምን ያላረገው የምር ቅር ይለዋል። አጣልቀስ በቃ ፋሚሊዎች ገና ዱባይ እንደተገባ ተሸመተ። ከዛ ፋሚሊዎች ወዲያው ገርግደን ብለን በዚህ ግዴታ ቁንጣ ነው እዚህ ሀገር ከሆናችሁ አልቀረ መልበስ ያለባችሁ ማለት ነው። በዚህ እንተማመን እንዴ ጽጌ እግር አለኝ እንጂ እኮ ያለው አለ አንቺንም አልጨመረም እንዴ ያቸው እዛ ጋር ምን እንደሚሰሩ ያቸው እና በቃ በራሳቸው ዓለም ነው ያሉት ሁላቸውም ዳኒም ጽጌም ሩታ በተለይ ደግሞ በቃ ሌላ ዓለም ላይ ያለች ነው ሌላ ፕላኔት ላይ ያለች ነው የሚመስለውና አምሮባቸዋል ደስ ይላል ግን ደግሞ ፈታ ዘና እያለን ነው ከዛም ባለፈ ደግሞ ማለት ነው እስኪ ሁላቸውንም እየዞርኩ ልጠይቃቸው ሜሪ እኔ ነው ቆይታ በቃ በጣም ደስ ይላል። በስማም በቃ ይሄን ድባብ ማየት በጣም ረጅም ጊዜ ነበር። በጣም ደስ ይላል። በተለይ ደግሞ ከዚህ ቲም ጋር ደግሞ ሲሆን የተለየ ነው። ያባይጠጌ ብቻ ለብቻ ቃል መጠየቅ ላድርጋችሁ። ቆይታ እንዴት ነበር? አንተም ትጠይቃለህ ግን ውጣ። ቆይ እሺ ከኔ በኋላ አሁን ጽጌ ትባላለች። ምናልባት ለማታውቋት ጽጌሬዳ ነው ስሜ፣ ግን ጽጌ ብለን አጠር እናድርገው ይሻላል። ኦኬ እሺ። ለማንኛውም ፋሚሊዎቻችን ከጽጉ ጋር ተመልሼላችኋለሁ። ጽጉዬ እንዴት ነው ቆይታ? ጽጉዬ በጣም ቆንጆ ነው ቆይታ ጋይስ። በጣም የተፍታታ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። በጣም ወድጄዋለሁ። ዱባይ በጣም ነው የምታምረው። አውቆ እኮ ነው ያቸው። ኧረ ብታዩ በጣም ጸባያቸው ተቀያይሯል እዚህ ሲመጡ ማለት ነው። እና በጣም አሪፍ ጊዜ እያሳለፍን ነው። አብርሼ በጣም ደስ ብሎኛል። ደስ የሚል ጊዜ እያሳለፍን በጣም ደስ ይላል። ላይቭ ዘካ ይወደድሽው? በጣም ይሄን ቦታ በጣም ነው የምወደው በእውነት በጣም መጥቻለሁ። አዎ ግን በጣም ነው ደስ የሚለው ይሄ ቦታ በጣም በቃ ደስ ይላል። ዳኒ ሴቷ ጋር ሄደልሽ ጽጌ ያው ዳኒ ኧረ ና ወደዚህ ና ዳኒ ና አይተናል ና ዳኒ ና እይት ምን እንዳልከው ታውቃለህ? ለጽጌ ማለት ነው ዳኒ ሴት ጋር ሄደላታል። ና አቋርጣ ኢንተርቪውን አቋርጣ እየሮጠች ሄደች ከህንድ ጋር እየቺ ማለት ከሷ ጋር አልሽ? ኧረ እሷ ከባሏ ጋር እንጂ ለታጣለኝ ነበር ከሰው እና አንዴ ነው ቆይታ ዳንሻ ቆይታ በቃናል። ዛሬ ሁለተኛ ቀናችን ነው። እየሰራን ነው። ለምን እንደምትገቡብን ሁለታችሁ እንዴ እናንተም ልትገቡ ነው? እሺ ውድ ቤተሰቦቻችን እንግዲህ ዛሬ በጣም ደስ የሚል ቆይታ እያሳለፍን ነው ዱባይ ላይ። አብርሽ ከሰርጋችሁ በላይ ሰሞኑን የምናሳልፈው ላይቭ ከባድ ይላል እና የሰርጋችሁ ደግሞ ቫይብ እንዴት ያልፋል የሚለው ነገር ሀሳብ ሆነ። በእውነት መሀል ላይ መርከብ አምጥተን ማለት ነው ዘርግተን እዚሁ እናልቀው ቀለበት ፕሮግራሙ ይቻላል። ዋራ ከቻላችሁ ግን መሀል ደግሞ ገብተህ ቢሆን እንደዚህ እዩዋኛ ደግሞ ወጥተህ ብታረግላት ብዬ አሰብኩ። ማለት እንደዚህ አሁን ስንይ አሳ እየጠበቅን ነው። አንተ ከውስጥ ፍልቅ ብለህ እንደዚህ እንዳፋ ማለት ነው። በጣም ጥሩ ባይታመጣ አይደል እንዴ? እንደዛ ቢሆን የሚሻል ይመስለኛል ብዬ አስባለሁ። ግን በጣም ደስ የሚል ቆይታ ነው ያለን በእውነት በጣም ደስ ይላል። በጣም አሪፍ እና ዱባይ ያላችሁ ቤተሰቦቻችን እንግዲህ ይኸው በጥሪያችሁ መሰረት እና ደግሞ የና አብርሽና ሩታን ሰርግ በማስመልከት እንግዲህ ዱባይ ላይ ተገኝተናል። እንግዲህ እየመጣችሁ ማግኘት ከፈለጋችሁ ከኛ ጋር ታይም ማሳለፍ የምትፈልጉ ከሆነ ኤኒ ታይም ትችላላችሁ ማለት ነው። አንተ ቀውራላ ለምዶ ብገባብኝ እና እየመጣችሁ እንግዲህ ማሳለፍ ትችላላችሁ። ምን ያክላል አንተ ቁመቱ የእውነት ይሰማል እግዚአብሔር ቀውላላ። ኧረ ቀውላላማ እኛም ሀገር አንችለውም ኮንፈረንስ ምን እንደሚያክል አይታችሁ? ኧረ እግዚአብሔር ያቸው ካሜራ ዙራ አሳያቸው ያቸው ፎቶ አንሳን ምናምን እያሉ ኧረ ፋሚሊዎች በቃ እኛ ልንኖርም አይደለም በእንደዚህ አስተያየት ሜሪ እየጀነጀነች ነው የምሪ
ኧረ ፋሚሊዎች እኛ ጠጌ ሊበሉት ነው አንተ ሊበሉት ነው ልበሉት ነው። ኧረ ጎንበስ አለ እግዚአብሔር ጎንበስ ብሎ እየቀረጣቸው ነው እያየ ነው። ተመችቷል በለው ኧረ ዳኒ ጠጌ በቃ ሚስታለ እሺ ለማንኛውም ፋሚሊዎቼ ጽጌና ሜሮን አልቻልናቸውም እዚህም እዛም። እሺ ማን ይቀራል መሰላችሁ? ሩታዬ ትቀራለች። ሩታዬ ነይ ወደዚህ። ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ነው ቫይብ? መሀል ዱባይ ላይ እንገኛለን። ጥሩ ቆንጆ ቫይብ እያሳለፍን እንገኛለን። በረምብ ኢንጆይ እያደረኩኝ ነው እኔ። ለሶሻል እየተዝናናሽ ነው? አዎ በጣም እና ሁላ ቪዲዮ ምናምን እየቀረስኩኝ ነበር ሁላ እነሱን ትቻቸው። ምክንያቱም በቃ ያለው ቫይብ በጣም ስላስደስተኝ ማለት ነው። ይሄን ይመስላል ጋይስ። እንግዲህ ፋሚሊዎቼ እኔም ከሷ ጋር ሌሎቹም የሌላቸው ዞር እያሉ እየፈለጉ ታይሞችን እያሳለፍን እንገኛለን። ዛሬ ሁለተኛ ቀናችን ነው። ነገ ግን ማለት ነው የሆነ ቦታ ይዣት ልሄድ እፈልጋለሁ ሩታዬን። ስለዚህ ሰርፕራይዝ ይኖራቸዋል ብዬ አስባለሁ ለሁላችሁም ማለት ነው። ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ነገን በጉጉት እንድጠብቁ በአክብሮት ጠይቃለሁኝ። እና ፋሚሊዎች ዛሬ እነ ሜሮን ግን አልቻልኳቸውም። እኔ ምን አለበት አሁን ቢነግረኝ ወዴ ለነገ እኮ በቃ ተባባልን አይደለ? ከቻለን ማለት ነው ፎቶ ምን እንለቅላችኋለን። የሚገራርም ፎቶ ተነስተን ግን በጣም ትወዱታላችሁ በእርግጠኝነት። ቫይቡ ምርጥ ይሆናል ብዬ አስባለሁኝ። እና ሩታዬ በጉጉት ጠብቂሽ። እንግዲህ ሆዴንም እየቆረጠኝ ቢሆን ይችላል። ምን ይደረጋል? አንድ ያልናገርም ካለ አይቆረጥሽ። እዚህ ሀገር የሚቆርጥ ምግብም የለም ሲጀመር። አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው። ሩዝ አትክልቶች ምናምን እየበላን ነው። ግን ደስ ይላል። ብቻ እኔ በጣም ወድጄዋለሁ። ለማንኛውም አሁን ሜት ትችያለሽ። ቆንጆ ያበሻ ምግቦች አሉ። ባይዘው እሱንም ያበሻ ቤት እኮ አለ ፋሚሊ በጣም ያማምር እና እዛም እየበላን ነው። እና እንጀራ ምናምን ስንፈልግ እዛ ነው እየሄድን ያለ ነው። እንዴ ኧረ ፋሚሊዎች ከሚልባቸው ብቻቸውን ቀሩ። አሁን በህብረትም ብንሆን ችግር የለውም። ለእያንዳንዳቸው ጥያቄ ስለጠየቅኳቸው ማለት ነው።